ሰላም ጤና ይስጥልኝ ውድ የጤና 360 ቤተሰቦቻችን እንደምን አላችሁ? እንደ ሁልጊዜ ሁሉ ለእናንተ ይጠቅማሉ፣ ይበጃሉ፣ ጤናችሁን ያስተካክላሉ ብለን ያሰብናቸውን የጤና ቲፖች ይዘን እንደ ወትሮው ሁሉ መጥተናል። በዛሬው ቪዲዮአችን ደግሞ የምንመለከተው ዝም ብሎ ተራ የጤና እክል ሳይሆን በዓለም ዙሪያ ዝምተኛው ገዳይ ተብሎ ስለሚጠራው የደም ግፊት ወይም ሃይፐርቴንሽን ነው። ብዙዎቻችን ደም ግፊት ሲባል የሚታየን መድኃኒት መዋጥ ብቻ ነው። ነገር ግን ዛሬ በዝርዝር የምናየው የሰውነታችን የደም ዝውውር ስርዓት እንዴት እንደሚሰራና በምንመገባቸው ምግቦች ብቻ እንዴት ግፊታችንን ማስተካከል እንደምንችል ነው። በመጀመሪያ የደም ግፊት ማለት ምን ማለት ነው እንደሆነ በደንብ እንረዳለን። ልባችን ደም ወደ መላ ሰውነታችን በሚረጭበት ወቅት በደም ቀዳዳ ቧንቧዎች ግድግዳ ላይ የሚፈጠር ጫና ነው። ይህ ጫና ከልክ በላይ ሲጨምር ቧንቧዎቻችን መተርተር ወይም ደግሞ መበጠስ ይጀምራሉ። ይህ ደግሞ ለልብ ድካም፣ ለጭንቅላት ደም መፍሰስ ወይም ስትሮክ እና ለኩላሊት መውደቅ ዋነኛ ምክንያት ይሆናሉ። ታዲያ ለምንድን ነው ግፊታችን የሚጨምረው ብላችሁ ጥያቄ ማንሳታችሁ የማይቀር ነው። ለዚህ ጥያቄ ምላሹ የሚጀምረው ከምንመገበው ጨውና ስኳር ነው። ጨው በሰውነታችን ውስጥ ውሃ እንዲከማች ያደርጋል። ይህም በደም ስሮቻችን ውስጥ ያለውን የፈሳሽ መጠን በመጨመር በልባችን ላይ ከባድ ስራ ይጭንበታል። ስኳር ደግሞ የደም ስሮችን እንዲቆጡ በማድረግ ቧንቧዎችን እንዲደድሩ ያደርጋቸዋል። እና ወደ መፍትሄዎቻችን ደግሞ ስናልፍ እጃችንን ላይ ያሉ ድንቅ የተፈጥሮ ስጦታዎችን ማየት ያስፈልጋል። ለምሳሌ እንደ ነጭ ሽንኩርት ያለ ዝም ብሎ ቅመማ ቅመም ብቻ ሳይሆን በውስጡ አሊሲን የተባለ ንጥረ ነገርን የያዘ ሲሆን ይህ ንጥረ ነገር የደም ስሮችን እንዲለጠጡና ደም በነፃነት እንዲዘዋወር በማድረግ ልክ እንደ ዘመናዊ መድኃኒቶች ይሰራል። ነገር ግን ምንም አይነት የጎንዮሽ ጉዳት የለውም። ሌላኛው ድንቅ መፍትሄ ቆስጣና ሰላጣ የመሳሰሉ አረንጓዴ ቅጠላቅጠሎች ናቸው። እነዚህ ምግቦች ናይትሬት የበለጸጉ ስለሆኑ በሰውነታችን ውስጥ ናይትሪክ ኦክሳይድ እንዲመረት ያደርጋሉ። ናይትሪክ ኦክሳይድ ደግሞ የደም ስሮች እንዲከፈቱና እንዲዝናኑ የማድረግ የተፈጥሮ ጋዝ አለው። ስለዚህ ከዚህ በተጨማሪ የፖታሲየም ሚና ከፍተኛ ነው። እንደ ሙዝ፣ አቮካዶ፣ ድንች ያሉ ምግቦች ፖታሲየምን ለሰውነታችን በመስጠት ግፊት መባባስ ይከላከላሉ። ፖታሲየም ልክ እንደ መጥረጊያ ነው። በሽንት አማካኝነት ትርፍ ጨውን ከሰውነታችን ያስወግዳል። ከምግብ ባሻገር የሰውነታችንን እንቅስቃሴና የአእምሮ ሰላም ከደም ግፊት ጋር ቀጥተኛ ግንኙነት አላቸው። በምንጨነቅበት ወይም በምንወጠርበት ጊዜ ስትረስት በምንሆንበት ጊዜ ሰውነታችን ኮርቲዞል እና አድሬናሊን የተባሉ ሆርሞኖችን ያመነጫል። እነዚህ ሆርሞኖች የልብ ትርታን በመጨመር የደም ስሮችን ያጠባሉ። ስለዚህ በቀን ለ10 ደቂቃ የሚደረግ ጥልቅ ትንፈሳ ወይም ደግሞ ዲፕ ብሪዚንግ የሚባለው እና ጸጥታ ግፊትን ወዲያውኑ የመቀነስ አቅም አላቸው። በተጨማሪም በቀን ለ30 ደቂቃ ፈጠን ያለ እርምጃ መራመድ የልብን ጡንቻዎች ያጠነክራል። ልብ ሲጠነክር ደግሞ ደምን ለመርጨት ብዙ ድካም ስለማይጠይቀው ግፊቱ ይቀንሳል ማለት ነው። በዚህ ቪዲዮ ውስጥ የምንረዳው ትልቁ ቁም ነገር የደም ግፊት በሽታ ሳይሆን የኑሮ ዘይቤያችን ውጤቱ መሆኑን ነው የምንረዳው። በትክክለኛ አመጋገብ፣ በቂ ውሃ በመጠጣት፣ ጨውና ስኳርን በመቀነስ እንዲሁም በቂ እንቅልፍ በማግኘት ይህንን ዝምተኛ ገዳይ ድል ማድረግ እንችላለን። ጤናችሁም በእጃችሁ ነው። ዛሬ የምታደርጉት ትንሽ ለውጥ ነገ ትልቅ ህይወትን ታተርፍላችኋል። እንግዲህ እንደተመለከታችሁት ነው ይህ ሃይፐርቴንሽን የተባለ ወይም ደም ግፊት የተባለ አደገኛ በሽታን እንደዚህ ቤት ውስጥ በሚደረጉ ቀላል አክቲቪቲዎች ብቻ መከላከል እንችላለን። ሰላማችሁ ይብዛ።